ሰላም ጤና ይስጥልኝ። ዮሐንስ አረጋ ነኝ። በኢትዮጵያ ካፒታል ገበያ ባለስልጣን ማርኬት ሱፐርቪዥን እና ማርኬት ዴቨሎፕመንት ከፍተኛ አማካሪ። በዛሬው ቆይታችን የሰነደ መዋለ ንዋይ ደላሎች የሚያከናውናቸው ተግባራት ምን ምንድናቸው በሚለው ጥያቄ ዙሪያ ሰፋ ያለ ማብራሪያና ትንታኔ ማቅረብ ይሆናል። አብራችሁን ቆዩ። የሰነደ መዋለ ንዋይ ደላሎች በካፒታል ገበያው ላይ ምን አይነት ሚና ይጫወታሉ? ምን አይነት ተግባራትንስ ያከናውናሉ? ምን ተግባራትን ያካትታል ለሚለው ጥያቄ የሰነደ መዋለ ንዋይ ደላሎች ከደንበኞቻቸው የግዥ ወይም የሽያጭ ትዕዛዝ በመቀበል ገበያው ላይ ሄዶ በደንበኞቻቸው ስም ሰነደ መዋለ ንዋዮችን መግዛትና መሸጥ ይችላሉ። ሰነደ መዋለ ንዋዮች አክሲዮኖችንና ቦንድ የመሳሰሉ የተለያዩ የብድር ሰነዶችን ያካትታሉ። በተጨማሪም ለደንበኞቻቸው ይህን የካፒታል ግብይት ሲያካሂዱ አንደኛ ደላሎቹ በዋጋም ሆነ በሂደት ለደንበኞቻቸው አመርቂ በሆነ መልኩ የማስፈጸም ግዴታ አለባቸው። ይህ ቤስት ኤክሴኪዩሽን ይባላል። ሁለተኛ ማንኛውም የሰነደ መዋለ ንዋይ ደላላ በቅድሚያ ከደንበኛው ፍቃድ ሳያገኝ በደንበኛው አካውንት ውስጥ መወሰንም መገበያየትም አይችልም። ሶስተኛ ማንኛውም የሰነደ መዋለ ንዋይ ደላላ የኢንቨስትመንት አማካሪ ፍቃድ ከሌለው ለደንበኞቹ የኢንቨስትመንት ምክር መስጠት አይችልም። አራተኛ በኩባንያው ውስጥ ፍቃድ ካላቸው ተወካዮች ወይም አፖይንትድ ሬፕሬዘንታቲቮች ውጪ ትሬዲንግ ወይም ግብይት መፈጸም አይቻልም። የሰነደ መዋለ ንዋይ ደላላ ለመሆን የሚያስፈልጉ የፍቃድ መስፈርቶች ምንድናቸው? ሂደቱስ ምን ይመስላል? በካፒታል ገበያ አገልግሎት ሰጪዎች መመሪያ መሰረት ማመልከቻ ከማስገባት ባሻገር የተለያዩ መስፈርቶችን ማሟላትና የተለያዩ ዶክመንቶችን ማቅረብ ይኖርባቸዋል። ከነዚህም ውስጥ አክሲዮን ማህበር ወይም ኃላፊነቱ የተወሰነ የግል ማህበር ማቋቋም፣ የንግድ ምዝገባ እንዲሁም የኢንቨስትመንት ፍቃድ ማቅረብ፣ የተሟላ የንግድ ስራ እቅድ ወይም ቢዝነስ ፕላን ማዘጋጀት፣ ፍቃድ ያለው ተሿሚ እንደራሴ ወይም አፖይንትድ ሬፕሬዘንታቲቭ እንዲሁም የተለያዩ ባለሙያዎች መቅጠር፣ ቢያንስ የ6 ሚሊዮን ብር ካፒታል ማሳየት እንዲሁም የተጣራ ሀብቱን 20% የታማኝነት መድን ዋስትና መግባት፣ የተለያዩ የታክስና ህጋዊ ዶክሜንቴሽኖችን ማሟላት፣ የብቁና ተገቢነት ወይም ፊት ኤንድ ፕሮፐር መስፈርቶችን ማሟላት እንዲሁም ለባለስልጣኑ የፍቃድ ክፍያ መክፈል ይጠቀሳሉ። መመሪያው የሚጠይቃቸው መስፈርቶች በሙሉ ካሟሉ በኋላ ባለስልጣኑ የቅድመ ማረጋገጫ ምርመራ አካሂዶ የመጨረሻውን ውሳኔ የሚሰጥ ይሆናል። የሰነደ መዋለ ንዋይ ደላሎችን ወይም በአጠቃላይ የካፒታል ገበያ አገልግሎት ሰጪዎችን ህጋዊነት እንዴት ማረጋገጥ ይቻላል? የኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ የሰጣቸውን አገልግሎት ሰጪዎች በሙሉ በድረገጹ ላይ አስቀምጧል። በመሆኑም ደንበኞች የባለስልጣኑ ድረገጽ ላይ በመግባት ትክክለኛ የሆኑትን አገልግሎት ሰጪዎች በማየትና በማመሳከር ራሱን ከመጭበርበር መጠበቅ ይችላል።